ጠበቃ ሰብለ አሰፋ የፈስ ግብር ሊጣል ነው አለች። ግብርንና ካሳን መለየት አይቀድምም? ግን እኔ የምላችሁ ኢትዮጵያ ውስጥ አንዳንድ ስሞችን ግን ማን ነው የሚሰጧችሁ? ለምሳሌ ያህል ፍረሽ የሲቪል ኢንጂነር ተማሪ ኢንጂነር እከሌ የሚል ተቀጽላ ከፊቱ ፊት ለፊት ተለጥፎ እናያለን። ኢንጂነር ለመባል መስፈርቱ ምንድን ነው? ምክንያቱም እነዚህ ፍረሽ ተማሪዎች ይሄ ስም ግብዝነትን ያመጣባቸዋል። ብዙ ጊዜ ምንም ህንፃ ሳይሰሩ አንዲት መንገድ ሳይቀይሱ ኢንጂነር የሚል ተቀጽላ በጽሁፍ ደረጃ በታተመ ጽሁፍ ደረጃ ተለጥፎ አይቻሉ። ምንድን ነው መስፈርቱ ኢንጂነር ለመባል? የተመሰከረለት የሂሳብ ባለሙያ የሚል ተለጥፎ አይታችሁ ሊሆን ይችላል በየንግድ ቤቶች ላይ። ማን የመሰከረልህ የሂሳብ ባለሙያ? ኢትዮጵያ ውስጥ የአካውንቲንግ እና ኦዲቲንግ ቦርድ አለ፣ አቤ የሚባል 6 ኪሎ። ይሄ የሙያ ፍቃድ ይሰጣችኋል። የሙያ ፍቃድ ለምንድን ነው የሙያ ፍቃድ የሚሰጣችሁ? ኦዲተር ሚዲየተር ነው ተብሎ ይታሰባል። ሚዲየተር ነው ተብሎ ስለሚታሰብ ፍርድ ቤት ሊያዘው ይችላል። ሂሳቡም በስነ ስርዓት ሚዲየተር ሆኖ በትክክል እንዲሰራ ማለት ነው። ያንን በትክክል የማይሰራ ከሆነ ራሱም ይሳሳታል፣ ፍርድ ቤቱንም ያሳስታል፣ ፍርድንም ያዛባል። ለዚህ ምክንያት አቤ የሙያ ፍቃድ ይሰጣል። ግን አንድም ቀን እኔ የተመሰከረለት የሂሳብ ባለሙያ የሚል ታይትል ሲሰጥ አይቻላል። ከየት እንዳመጣችሁት ብትነግሩኝ። ጠበቃ ምንድን ነው? ጠበቃ ማን ነው ጥብቅና የሰጠህ? የጥብቅና ፍቃድ ስላወቃህ የማዕረግ ስም እንደ ማዕረግ ስም ጥብቅናን ክፉ አታናግሩኝ። ወደ ፈስ እንመለስ። ወደ ፈስ ከተመለስ ወዴት እንሂድ? ግልጥ እንዲልላችሁ ወደ ኢትዮጵያ መንገዶች ባለስልጣን እንሂድ። የኢትዮጵያ መንገዶች ባለስልጣን መንገድ ሲገነባ 2 ድርጅቶችን ይቀጥራል። አንደኛው ኮንትራክተር ሲሆን ሁለተኛው ኮንሰልቲንግ ስታፍ ይባላሉ። በሁለቱም ድርጅቶች ውስጥ የሶሻል እና ኢንቫይሮንመንታል ኢምፓክቶችን የሚከላከሉ 2 ሴክተሮች እንዲቋቋሙ ያስገድዳል። እኔ መንገድ ልገነባ የሆነ አካባቢ ሲሄድ ቆፍራለሁ፣ ዛፍ ቆርጣለሁ፣ አካባቢውን አበላሻለሁ። የአካባቢው ማህበረሰብ መንገድ ስራልኝ እንጂ ዛፍ ቁረጥልኝ አላለኝም። መንገድ ስሰራ የማመጣው ተጽዕኖ ነው። መንገድ የሚሰራው አካል ሰራተኞች ይዞ ይሄዳል። የተለያየ ባህል ያላቸው ወይም ደግሞ የኮንስትራክሽን ባህል ያላቸው እነዚህ ሰራተኞች ከህብረተሰቡ ጋር ይቀላቀሉና የህብረተሰቡን ካልቸር ያበላሻሉ። ስለዚህ ይሄ ነገር እንዳይበላሽ መጀመሪያ መከላከል ስራ እንዲሰሩ ነው እነዚህን 2 ዲፓርትመንቶች የሚያቋቁሙ። መከላከል ኤንቫይሮንመንቱ እንዳይበላሽ፣ ዛፍ እንዳይቆረጥ፣ ከተበላሸ በቦታው መመለስ ከተቻለ፣ ካልተቻለ ደግሞ ካሳ መክፈል፣ ተመጣጣኝ ካሳ። እሳቸው ያነሱ ስለ ፈስ ጉዳይም ይሄ ነው። ከብቶች ያረባሉ። ከብቶቹ እንዲወፍሩላቸው ብለው የተለያዩ ኬሚካል ይወጓቸዋል ወይም ያበሏቸዋል። እነዛ ከብቶች እንትን ሲሉ እዳሪያቸው አካባቢ ላይ ተጽዕኖ ይፈጥራል። ተጽዕኖ ስለሚፈጥር አንተ አርብተህ ትርፍ ታገኛለህ። እኔ አካባቢ ስለኖርኩ የምጎዳበት ምክንያት ምንድን ነው? ስለዚህ ካሳ መጀመሪያ መከላከል ነው። ያ ነገር እንዳይፈጠር መከላከል። ተፈጥሮ ከተገኘ ደግሞ ተመጣጣኝ ካሳ መክፈል። ተመጣጣኝ ዋና ዓላማው የካሳ ብር መልቀም አይደለም፣ ጉዳቱ እንዳይደርስ መከላከል ነው። እሳቸው እንግዲህ ግብር የሚሉት ይሄንን ነው። ወይዘሮ ሰብለ ካሳ ነው። ካሳና ግብር ይለያያሉ እናቴዋ።